ፎንቄ በጣም አዝናለሁ። እሺ እንዴ ፎንቄ ቆይ ለምንድን ነው የምታዝኙ? አንተን ስላልመረጥኩ። ቆይ ስለምን ምርጫ ነው የምትወሪው? ፎንቄ የሚመጣውን ነገር ሁሉ አብረን እንጋፈጠዋለን። እሺ እንዴ እሱንማ እኮ አውቃለሁ። ቆይ ግን ለምንድን ነው የደበረሽ ትመስያለሽ? አረ ሰሚኛለህ ጸጋ፣ እኔ ማንንም ሰው ከጀርባ ሄዶ የማጥቃት ስብዕና የለኝም። እሺ ደግሞ ፎንቄን ለማዳን ብዬ ማንንም ንጹህ ሰው አልጎዳም። ከፈለግሽ አሳስሪው። እሺ ቀስቴ እንደሆነ አይሟሟም። እኔ ግን መቼም ቢሆን ያንቺ ሰይጣናዊ የሆነ ተግባር አልተፈጸመም። እሺ ደግሞ አታደርገው ያውቅ ነበር። በጣም ነው እሺ የምወድሽ። እንዴ ቤዚቲ፣ ቆይ ጸጋ እንዴት ነገረችሽ? እሱን ተይና በጣም አኩርተሽኛል የኔ ጀግና እህት። ደግሞ አታስቢ፣ ቪዲዮውን ጸጋ ለፖሊስ አሰጠውም። እሺ ቤዚቲ፣ ጸጋ ያለምንም መደራደሪያ እንደዚህ አታደርግም። ቹቻ ደግሞ በቃ ዋናው ነገሩ መፈታቱ ነው አይደለ? አይደለም ብቻ ቤዚቲ ስተሰርተሽ እንዳይሆን። ምንም አልሰራውም አልኩሽ አይደለ? እሺ አሁን የት ነሽ? ላገኝሽ እፈልጋለሁ። እሺ መጣ። ቅዱሴ ብዙ አስጠበቅኩ እንዴ? ልታስጠብቅኝ ሳንቺ ኮፊዮሪ ማለት መቼስ ባለፈው እንደዛ አስጠብቀሽኝ ለምን አስጠበቅሽኝ ብዬ ስልሽ ብትጠብቀኝስ እኔ ኮፊዮሪ ነኝ ማለትሽን ረስተሽው ነው እንዴ? ቆይ ያወራነውን ነገር በሙሉ ታስታውሰዋለህ እንዴ? ነገር ስለምወደው። ምን ማለት ነው ደግሞ እሱ? ግልጽ እኮ ነው። ባጭሩ የኔና አንቺ ነገር ጭቅጭቅ ነው ያልኩሽ። ይሁን ኮረኛ ብቻ እኔ ቅዱስን እንደ ካንተ ውጭ ሌላ አውራኛ አለ እንዴ? አንቺ ልጅ አጉልባት ሳፈጭኝ ይሻልሻል። እሳፈጥ ምን ልታመጣ ነው? እኔ እንጂ። ለሞኑ እንዴት ነህ? ተሻለ እንዴ? አዎ ፊዮሪ ምንም አይደል። በእናትህ አፍጥ ነው። ምን ነው ብቸኝነቱ በዛብሽ? ባክሱ ብቻ አይደለም እና ቶሎዳንና ለሁሉም ዋጋቸውን እንድንሰጣቸው ፈልጋለሁ። እዚህ ውስጥ አንቺ አትግቢ ማለት ሁሉንም አንድ ባንድ ነው ዋጋቸውን ሰጣቸዋለሁ። ሰማለህ? በቀል ባንተ ያምራል ብዬ ነው እንጂ የተውከውን ላቀናብርልህ ከጫፍ ደርሼ ነበር። ማንን? ቀስቴን? አዎ ቀስቴ ባለፈው ያለበት ድረስ ሄጄ አግኝቼው ነበር። ትሰሚያለሽ? አጉል ተጣርፈሽ በቀሌ እንዳታበላሽ። ለሱም ቢሆን ለዛቹቻም ዋጋቸውን መሰጣቸው ነው። ገባሻ? ኪም ያራዳልች እና ነገ ትምሮገባ። ዛሬ ራሱ ያልመጣሁት በቃሉ እንዳትመጣ ብሎ። ለማንኛውም ግን ነገ ከችላለሽ። ይመችሽ እና ትንሽ አገፈጥረኝ። አስተይል ያራዳልች ይኬድለት። ቆይ ፎንቄ ግን ምን ሆነ ነው እንደዚህ የምታዝገኝ? ፈረሰኛው ነው ምን ፎንቄ? እውነቱን ሳትናገሪ መቼም አልፈታሽ። ቆይ ምንድነው እንድነግር የምትፈልገው ነገር? ቅድም የደወልሽልኝ ሰዓት የሆነ የተፈጠረ ነገር እንዳለ ድምጽሽ ያስታውቃል። ስለዚህ እሱ እንድትነግረኝ ይፈልጋለሁ። ቆይ ምንም ነገር አልተፈጠረም እያልኩ ለምንድነው የማታምነኝ? ያቺ ጸጋዋንም ሌላ ፋውል ሰራች እንዴ? የምን ፋውል? ይሄ ማቀሳሰሩ ነው። ብታቀሳሰርስ ምን አባል ታመጣ? ዋጋዋን ነው አምሰጣት። ሰማኛለህ ፎንቄ? ጸጋ ማለት በአሁን ሰዓት የተዳፈነች ቦምብ ማለት ነች። ተሳስተ ሂደበት ነቃት መች አፈንድታ እንደምታጋየን አናቅም። እሺ እና ታዲያ ቆይ እስከ መቼ ነው እሷን ተሸክመን የምንኖረው? ፈረሰኛው በቃችሁ እስኪለን ድረስ ነው። አሁን ለማንኛውም ወደ ቤት ልሂድ እና ልሸኝሽ። አንተ ልጅ አሁንስ በጣም ባሰብሽ። ቤቴ እኮ ያውና ነው። ወጣጣም ይዝነርኩት አቡ ሰላም ታስጨንቀኛለህ። ምን ይተፋብህ? ሄሎ የኔ ቆንጆ። ወይ አቡሻ በቃ ጦት ወታደሩ አባቴ ገደለኝ። ኧረ አንተ ልጅ ስለፈጠረ የሆንከውን ነገር ንገረኝ። ምንድነው የጠፋብህ? ልቤን ነው እንዴ? ቆየት አርገው ነው። እኔ ምን አውቃለሁ? ሻው ምንድነው የምላችሁ? ቆይ ምንድነው ጠፋብኝ ያልከው? ልቤ ይወረዛ ሙዛዛ። እኔ ደግሞ ስንቱ ጠፋበት ብዬ ማሰብኝ። እና አይተሽዋል? አዎ አይቻለሁ እኮ። የት ነው ያለው? እኔ ጋር። እሺ አንቺ ጌት? አታስብ፣ ደህና ቦታ ነው ያስቀመጥኩት እኮ። ንገሪኛ። ልቤ ላይ። የምርሽ ነው? አይ የምሬን። እጭ አሁንስ ደግሞ ምን ጠፋብህ? ልቤ ውስጥ ነው ስትኝ ደግሞ እርግብ ቤት የተሰማ የምሬን ነው። እና ምን ላድርግልህ? እና ፈይሊ
ለዚህ ሲያው አንቺ ተመለስኩኝ። አንተ ምንድነው እንደዚህ አጣርፈ የጠራኝ? አንተ ከስራ መውጫ ሰዓት እኮ ነው የምትሄደው። እንዴ ታዲያ እንደዚህ የተነፋፋ ብር እንድቀመጥ ነው እንደምፈልገው? ቁጭ በል። እሺ ቁጭ። ምንድነው የምታወራኝ? አሁን ያቺን ሆስፒታል ትከታተልልኝና ደካማ ነገሯን በሙሉ ታጣራልኛል። ማንን ነው? ጸጋ ተብዩዋን እኮ አስናቀችን እኔ ልከታተላት? አዎ ትከታተላታለህ። እኔ ከሸቤ ከወጣሁ በኋላ የፎንቄ ህይወት እየተበጠበጠ ያለው በሷ ምክንያት ነው። ቆይ እሺ ተከታተልኳት። ከዛ በኋላ ከሷ የምታገኘውን እያንዳንዱን መረጃ ለኔ ትነግረኛለህ ማለት ነው። ከባድ ነገር ነው ያዘዝከኝ፣ ግን እሞክራለሁ። እስቲ መሞከር ሰው እንድታደርገው ፈልጋለሁ። እስቲ ያሬድ ቤዛ በእናትሽ ተይ። ያሬድ ጠላኸኝ እንዴ? ቢሆንልኝና ከልቤ ብትወጪ ደስ ይለኝ ነበር፣ ግን አልቻልኩም። ቆይ ይሄን ያህል አስመርሬሃለሁ ማለት ነው? በእናትሽ ተይ። እሺ ቆይ አሁን ምን እየተሰማ ነው? ስብራት፣ መናቅ፣ አለመፈለግ፣ በማያውቁት ነገር መወንጀል፣ አፍቅሮ ማጣት፣ ብቻ ብዙ የሚደብሩ ነገሮች። ያሬድ እኔ እኮ ሁሉንም ነገር ያደረኩት ወድጄ አይደለም። በእናትሽ እንደሱ አትበይ። ቆይ ማን ነው እኔን በጥፊ እንድትመችኝና ፍቅሬ እንድትገፊ የሚያደርግሽ? ደግሞ እንደዛ የሚያደርግ ማንም እንደሌለ በጣም እርግጠኛ ነኝ። አይደል? ብቻ ሰው አስገድዶኝ ነው እንደማትይ ተስፋ አደርጋለሁ። ልክ ነህ። ማንም አላስገደደኝ። ቤዚ፣ በህይወቴ እንዳንቺ ያፈቅርኩ ሴት ማንም የለችም። ከዚህ በኋላ መቼም ቢሆን አላፈቅርም። የምር ቤዚ፣ በጣም አምኜሽ ነበር። አንቺ ማለት ለኔ በጣም ብዙ ነገር ነበር። ግን አንቺ ተስፋዬን፣ ህልሜን በአንድ ጊዜ አጨለምሽብኝ። ያያ በእናትህ እንደዛ አትበል። ባልል ደስ ይለኝ ነበር፣ ግን ቤዚ በጣም ሰብረሽኛል፣ በጣም ጎድተሽኛል። ባይገርምሽ ቤዚ፣ እዚህ ትምህርት ቤት ለመማር ከመጣበት ቀን ይልቅ አንቺን ለማየት የምመጣበት ቀን ይበልጣል። በእናትህ ያሬድ እንደዚህ እያልክ ጸጸቴን አታብዛው። ምንም ባልሽ ደስ ይለኝ ነበር፣ ግን ቤዚ በቃ ሁሉ ነገር ተደበላለቀብኝ። ነገሮች ሁሉ አስጠሉኝ፣ ሰለቹ። ሰው ሁሉ አስጠላኝ። በቃ ለዛ ነው ዝም ብዬ መቀባጠር። ቤዚ ወይ ያያ በቃ በእናትሽ ከልብ ይውጭልኝ። በህልሜም በሆነ የሚመጣሽ ታሰቀኝ። ቆይ ያሬድ እንደዚህ መሆኑ ጠልቼ ነው እንደሚመስል አላቅም፣ ግን በቃ እየመጣሽ ታሰቀኝ። ቁስሌን አታድሚ። አላቅም፣ ግን በቃ የኔ እዚህ መቆየት ለኔ በጣም ስቃይ። ያሬድ በእናትህ ጥለኸኝ አትሂድ። መለያየት ሞት ነው ለተዋደደ ሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው፣ ስቃይን አሳየኝ ደርሶብኝ ብቀምሰው።